ሰላም ቤተሰብ፣ በባለፈው ቪዲዮ ስልካችን ላይ ኤምቲ5ን ተጠቅመን እንዴት ትሬድ እንደምንከፍት አብረን አይተናል። ግን አንድ ትልቅ ስህተት ልንገራችሁ። አብዛኛው ጀማሪ ትሬደር የሚወድቀው ትንታኔ ወይም ደግሞ አናሊሲስ የሚሰራው በስልክ ስለሆነ ነው። እውነቱን እንነጋገር። ፕሮፌሽናል ትሬደርስ ገበያውን አናላይዝ የሚያደርጉት በስልክ አይደለም፣ ትልልቅ ስክሪን ያላቸውን ዲቫይሶች በመጠቀም ነው። ኦኬ፣ ለምን ካላችሁ ስልክ ላይ ኤክስኪዩሽን ወይም ደግሞ ትዕዛዝ ለመስጠት አሪፍ ነው። ግን በስልክ ስታዩ የምታዩት የገበያውን በጣም ትንሽ ክፍል ነው። ልክ በመርፌ ቀዳዳ እንደ ማየት አድርጋችሁ አስቡት። ኦኬ ሶ ገበያውን በደንብ ለማየት ሙሉ ስዕሉን ወይም ደግሞ በእንግሊዝኛ ቢግ ፒክቸር ለማየት ሰፊ ስክሪን ያስፈልጋችኋል ማለት ነው። ሶ ዛሬ ለአናሊሲስ የሚሆነው ምርጡን ፕላትፎርም ትሬዲንግ ቪው እንዴት እንደምንጠቀም አሳያችኋለሁ ማለት ነው። ስለዚህ ሙሉ ስቴፑን አብራችሁኝ ተከተሉ። ስቴፕ 1 ላፕቶፕ ላይ ወደ tradingview.com ትሄዱና አካውንት መክፈት ነው። ፍሪ ነው። ምንም ብር መክፈል አያስፈልጋችሁም። ኢሜል አስገብታችሁ ሳይን አፕ በሉ። ከዛ ፕሮዳክትስ የሚለውን ነክታችሁ ሱፐር ቻርትስ የሚለውን ምረጡ ማለት ነው። ልክ ስትከፍቱት እንዲህ አይነት ትልቅና ሰፊ ቻርት ታገኛላችሁ። ግራ እንዳይገባችሁ በጣም ቀላል ነው። በቀኝ በኩል ፕራይስ ወይም ዋጋ አለ፣ ከታች በኩል ደግሞ ታይም ወይም ደግሞ ጊዜ አለ ማለት ነው። ግልጽ ነው። ሶ አሁን ይህን ካወቃችሁ በኋላ ስቴፕ 2 ደግሞ ፋይንድ ማድረግ ነው። ምኖችን ፔሮችን ማለት ነው። ሶ የፈለጋችሁትን ፔር ለመፈለግ ከላይ በግራ በኩል ያለውን ስም ወይም ሲምቦል ንኩት። ከዛ እሱ ጋር ኢሮ ዩኤስዲ ብላችሁ ትጽፋላችሁ ማለት ነው። ከዛ ከሚመጡላችሁ አማራጮች ውስጥ የኦንዳ ወይም ደግሞ የኤፍኤክስኤም የሚለውን ምረጡ። ቡም አያሽታ ሲምፕሊ እንደዚህ አድርጎ የኢሮ ቻርት መጣ ማለት ነው። በዚህ መልኩ ቻርቱን ትከፍታላችሁ የምትፈልጉትን ፔር ማለት ነው። ሶ ይሄንን ካወቃችሁ በኋላ ደግሞ ምንድነው ኔክስት ስቴፓችሁ ወይም ስቴፕ 3 ደግሞ ታይም ፍሬሞች ናቸው። ከስሙ ቀጥሎ ወይም ሲምቦል ካልነው አሁን ሰርች አድርጋችሁ ከመረጣችሁ አጠገብ ዲ የሚል አለ፣ 4H የሚል አለ፣ 1H 15 ሚኒት የሚሉ ፊደሎች አሉ። እነዚህ ታይም ፍሬሞች ናቸው። ዲ ማለት ዴይሊ ነው። አንድ ካንድልስቲክ አንድ ቀን ይፈጃል እንደማለት ነው። 1H ደግሞ ማለት 1 ሃወር ነው። አንድ ካንድልስቲክ አንድ ሰዓት ይፈጃል ማለት ነው። ሶ ለጀማሪዎች ሁሌም በሃየር ታይም ፍሬም 4 ሃወር እና 1 ሃወር ጀምሩ። የገበያውን አቅጣጫ ለማወቅ በጣም ይጠቅማችኋል ማለት ነው። ኦልራይት ሶ ስቴፕ 4 ደግሞ ድሮይንግ ቱልስ የምንላቸው ነው። አሁን ወደ ግራ በኩል እንሂድና እዚህ ጋር እንደምታዩት ለአናሊሲስ የሚጠቅሙ መሳሪያዎች አሉ። ሁለተኛው ላይ ትሬንድ ላይን አለ። ይሄ ገበያው ወደ ላይ ነው ወይስ ወደ ታች ነው የሚለውን ለማስመር ይጠቅመናል ማለት ነው። ሶስተኛው ላይ ደግሞ ፊቦናቺ አለ። ይሄ ደግሞ በኋላ በረንብ እንማረዋለን ሰፋ አድርገን ማለት ነው። አራተኛው ላይ ደግሞ ሬክታንግል ወይም ደግሞ ሳጥን አለ። ይሄ ሰፖርትና ሬዚስታንስ ለመሳል ይጠቅመናል ማለት ነው። ግልጽ ነው ጋይስ። ሶ አምስተኛው ደግሞ ስቴፕ ምንድነው? ኢንዲኬተርስ የምንላቸው ናቸው ጋይስ። ከላይ ኢንዲኬተርስ የሚላል እሱም ብትነኩ እንደነ RSI ወይም ደግሞ ሙቪንግ አቨሬጅ ያሉ ረዳት መሳሪያዎችን ታገኛላችሁ። እዚህ ጋር ግን ጋይስ አንድ ማስጠንቀቂያ፣ ቻርታችሁ በኢንዲኬተርስ አታጨናንቁት። ክሊን ቻርት ወይም ደግሞ ንጹህ ቻርት ሁሌም የተሻለ መረጃ ይሰጣችኋል ማለት ነው። ውስብስብ አታድርጉት ማለት ነው። ሶ ስራችሁ ምንድነው? እናንተ ትሬዲንግ ቪው ላይ በፒሲ ላይ ገብታችሁ ታያላችሁ፣ መስመሮችን ትስላላችሁ፣ ፕላን ታወጣላችሁ። ዝም ብሎ ፔንት ወይም ዝም ብሎ መሳል አይደለም፣ ፕላን ነው ስታደርጉት እነዛን ነገሮች ማለት ግልጽ ነው። ሶ እንደዛ ካረጋችሁ በኋላ መግባት ሲኖርባችሁ ግን ስልካችሁን ታወጡና ኤምቲ5 ላይ ትገባላችሁ ማለት ነው። ትሬዲንግ ቪውን ለአናሊሲስ ኤምቲ5ን ደግሞ ለኤክስኪዩሽን ትጠቀሙበታላችሁ ማለት ነው። አሁን መሳሪያዎችን አሟልተነ፣ ግን ገበያው መቼ ነው የሚከፈተው? በቀን 24 ሰዓት ላይ ልንሰራው? ኖ ጋይስ፣ እንደዛ አይደለም። ገበያው ክፍት ቢሆንም ሁሌም ገንዘብ አይሰጠንም። ኦራይት፣ ስለዚህ ትክክለኛ ሰዓት መቼ ነው የሚለውን ማወቅ ይኖርብናል ማለት ነው። እሱን ደግሞ በሚቀጥለው ቪዲዮ ላይ አብረን ስለ ማርኬት ሴሽን ስናወራ የምናየው ይሆናል ማለት ነው። እንደተለመደው ጋይስ ሰብስክራይብ ማድረግና የኖቲፊኬሽን ደውሏን ማብራት አትርሱ ማለት ነው። እዛ ቪዲዮ ላይ እንገናኝ።